እጄን ያዙኝ አለቻቸው ይላል ሐዋርያት። በጣም ከባድ ነው ለማሰብ በእውነት ለመግለጽ እንዲህ ሆነ ብሎ ለመናገር በዚህ በስጋዊ መንፈስ ሆነ ልናየው አንችልም ስለማንሸከመው ነው። አባ ጊዮርጊስን 3 ቃላት ነገረችው። እነዚህን ቃላት አውጥተህ ብትናገራቸው ሰማይና ምድር ያልፋሉ አለችው። ምን ነገረችው አናውቅ። እመቤታችንን የማይወድ ሰው ሊገባው አይችልም። አንዳንድ ሰዎች በቃ እኛና እሷ አንድ ነን እኩል ነን አይነት ስሜት እህታችን ናት ብለው ከክርስቲያኖች አንዱ ሊያረጓት ይሞክራሉ። እግዚአብሔር ያሳያቸው። ለእግዚአብሔር እናት ተብላ ለኛ እህቴ ናት ማለት ድፍረት። ከክርስቲያኖች እንዳንዱ ሊያረጓት መጀመሪያ ጌታን የተቀበለችው እሷ ነች ይላል። እንዳንተ ኮንሰፕቱን አይደለም የተቀበለችው ጸንሳው ነው። እና ልክን ካለማወቅ የሚመጣ ድፍረት አለ። ቅዱስ ያዕቆብ ዘሱርግ ምን ይላል? ጆሮ ለማይሰማ ሰው በነጎድጓድ ድምፅና በሽክሽኩታ መሃል ምንም ልዩነት የለም፣ ያው ናቸው። ስለዚህ ድንግል ማርያምና እኛ ያው ነች የሚል ሰው ጆሮ ላይ ነው ችግሩ። አይኑ ለማይ ሰው በሻማ መብራትና በፀሐይ መሃል ምንም ልዩነት የለም። ፀሐይ በራች፣ ሻማ በራ፣ ያው ነው። መብራት አንድ ነው። ይሄም መብራት ያም መብራት ይላል። እሷም ሰው እኛም ሰው ይላል። አባ ጊዮርጊስ ስግደት ይገባታል አይገባትም ብለን እንከራከራለን እኛ። እሱ ጥላዋ ያረፈበትን ቦታ እስመው ዘንድ ማን በፈቀደልኝ ይላል። ስግደቱን ተውት። እኛ በጸሎት የምናናገረውን አምላክ እኮ ነው አቅፋ ያናገረችው። ኮንሰፕቱን አይደለም ያመነችው። ወንጌል የተፈጸመው እሷ ማህፀን ውስጥ ነው። በእመቤታችን ማህፀን ምንድን ነው መናገር የማይቻል? ለዛ ነው ዝም ያለችው። ዝምተኛ የሆነችው በነገራችን ለእመቤታችን እኛ ብትናገረው ማንሸከመው ነገር ስለሆነ